ታሪኩ የሚጀምረው ሰሊም የተባለ ሰው ከባለቤቱ ሚራይ ጋር እንዴት እንደተገናኙ ለጋዜጠኞች መግለጫ ሲሰጥ እያየን ነው። ሰሊም የህይወት ፍቅሩ የሆነችው ሚራይን ካገባ ገና 3 ዓመቱ ቢሆንም ልክ ትላንት እንደተጋቡ እንደሚሰማው ይናገራል። ሚራይን በበኩሏ አብረው ስለሚሰሩ ቀናቸውን በሙሉ አብረው እንደሚያሳልፉ ትናገራለች። ሰሊምና ሚራይ የተገናኙት ከ5 ዓመት በፊት ነበረ። በወቅቱ ሰሊም በሚራይ አያት ኩባንያ ውስጥ የህግ ክፍል ኃላፊና ጠበቃ ነበር። ሚራይ ደግሞ ገና ተመርቃ በኩባንያ ውስጥ በልምምድ ላይ የነበረች ሲሆን የባለቤቱ የልጅ ልጅ መሆኗን ማንም አያውቅም ነበረ። በስራ ወቅት ሰሊም ለሚራይ ብዙ የስራ ምክሮችን ይሰጣት ነበረ። ከቆይታ በኋላ ሰሊም ስሜቱን ሲገልጽላት ሚራይ እሷም እንደምትወደውና በዚያውም የኩባንያው ባለቤት የልጅ ልጅ መሆኗን ትነግረዋለች። ሰሊም ይሄንን ሲሰማ ይደነግጣል። ምክንያቱም እሱ ከተራ ቤተሰብ የመጣ በመሆኑ በመካከላቸው ያለው የኑሮ ልዩነት ስላሳሰበው ሊርቃት ይሞክራል። ሆኖም ሚራይ ተስፋ ሳትቆርጥ እሱ ወዳለበት የገጠር ከተማ ድረስ በመሄድ አሳምናው ይጋባሉ። በአሁኑ ሰዓት ሰሊምና ሚራይ ይህንን ጋዜጣዊ መግለጫ እየሰጡ ያሉት አንድ ወሬ ለማስተባበል እንደሆነ እንረዳለን። ይህንን ጋዜጣዊ መግለጫ የሰጡት ስለነሱ የሚናፈሰውን የፍቺ ወሬ ለማስተባበልና የአሽቲን ኩባንያ የገበያ ዋጋ እንዳይቀንስ ለማድረግ ነበረ። ነገር ግን እውነታው ከዚህ ተቃራኒ ነው። በመካከላቸው ብዙ ግጭቶችና ችግሮች አሉ። ጋዜጣዊ መግለጫው እንዳበቃ ወዲያውኑ እርስ በርሳቸው በክፋት መተያየትና በጭቅጭቅ መነጋገር ይጀምራሉ። ከጥቂት ቆይታ በኋላ ሁለቱም ወደ አሽቲን ኩባንያ ይሄዳሉ። ሚራይ አሁን የማርኬቲንግ ክፍል ኃላፊ ስለሆነች ከሰራተኞች ጋር ስብሰባ ታደርጋለች። በዚህ ሰዓት በሰሊም የሚመራው የህግ ክፍል የተወሰኑ ሱቆች እንዳይዘጉ ተቃውሞ ማቅረቡን ይነግሯታል። ሚራይም በዚህ ተገርማ ሰሊም ወደ ቢሮ እንዲመጣ ትዕዛዝ ታስተላልፋለች። ሰሊምም መጥቶ ሱቆቹ እንዳይዘጉ በሐሳቡ ሊያሳምናት ይሞክራል። ነገር ግን ሚራይ በጣም በከረረና ትዕቢት በተሞላ አነጋገር ታናግረዋለች። የእሱ ምክር እንደማያስፈልጋት እሱ እዛ ያለው የህግ ችግሮችን ለመፍታት ብቻ እንደሆነ ትነግረዋለች። ሰሊም በዚህ ንግግሯ ቢበሳጭም ያለችውን እንደሚያደርግ ነግሯት ይወጣል። ሆኖም ሚራይ ተከትለው በመውጣት በሰዎች ፊት ትጮህበታለች። ግንኙነታቸው ሰላማዊ እንዳልሆነ ለሰው ለማሳየት እንደሚፈልግ በመናገር ተወቅሰዋለች። ሰሊም ግን በጣም ተናዶ እሱ እያደረገ ያለው ትክክል ነው ብሎ የሚያምንበትን የሥራ ድርሻውን እንደሆነና ውሳኔዋን የተቃወመው በግል ጸባቸው ምክንያት ሳይሆን የምትወስደው እርምጃ የሱቆቹን ባለቤት እንደሚጎዳ ሊያስረዳት ይሞክራል። ሚራይ ግን እንግዳ ለሆኑ ሰዎች እንደሚጨነቁሉ ለቅርብ ሰዎቹ መጨነቅ እንደነበረበት በመናገር በሚስጥራዊ ንግግር ትመልስለታለች። ሰሊም በንግግሯ ግራ ይጋባል። ሁለቱም ከስራ በኋላ በኩባንያው ጣሪያ ላይ ተገናኝተው እንዲነጋገሩ ቀጠሮ ይዛሉ። ቀደም ብሎ በመምጣት ሰሊም እዚያ ሆኖ ይጠብቃታል። ድሮ ፍቅራቸው በጀመረበት ወቅት በዚህ ቦታ ይገናኙ የነበረበትን ጊዜ ያስታውሳል። ነገር ግን ሚራይ ሳትመጣ ስለቀረች ሰሊም በጣም ተናዶና ተበሳይቶ ጥሏት ይሄዳል። በንዴትም ወደ ቢሮ በመውረድ የፍቺ ወረቀት ያትማል። ከዚያም ወደ ሚራይ አያት አሽቲን ቤት ይሄዳል። እዚያም የሚራይ እናት ዛሃል ለእራት በመዘግየቱ በመጥፎ አነጋገር ታናግረዋለች። በሌላ በኩል የሚራይ ወንድም ሃሩን የመሬት ውል ችግር ስላለበት የሰሊምን እርዳታ ይጠይቃል። ሰሊምም ጉዳዩን እንደሚጨርስለት ሲነግረው ሃሩን ይደሰታል። በመቀጠል ዛሃል በጋዜጣዊ መግለጫው ላይ ስለ ልጅ መውለድ ጥያቄ ቀርቦላቸው እንደነበረ ትጠይቀዋለች። ሰሊምም ይሄ ጉዳይ የሱና የሚራይ የግል ውሳኔ እንደሆነና አሁን ልጅ መውለድ ከፈለጉ በመካከላቸው መነጋገር እንዳለባቸው ይናገራል። ይሄን የሚራይ አያት አሽቲን ለሚወለደው የልጅ ልጅ ስም መምረጡን ሲናገር ሰሊም ቢበሳጭም ምንም ሳይናገር ያልፈዋል። ከዚህ በኋላ ሰሊምና ሚራይ በቤተሰቦቿ ቤት አቅራቢያ ወደሚገኘው ቤታቸው አብረው ይመለሳሉ። ሰሊም ሊያናግራት ቢሞክርም ሚራ ግን እንደደከማትና መተኛት እንደምትፈልግ ትመልስለታለች። ሰሊም በዚህ ተናዶ በጣሪያው ላይ ለረጅም ሰዓት እንደጠበቃትና እሷ ግን እንዳልመጣች ይነግራታል። ሚራይ ግን በስራ ተጠምዳ ሰዓቱን እንዳላስተዋለችው በቀዝቃዛ ሁኔታ ትመልስለታለች። ሰሊም ይበልጥ ተበሳይቶ ግንኙነታቸው ሰላማዊ እንዳልሆነ፣ በዚህ ሁኔታ ደግሞ ልጅ መውለድ እንደማይችሉ፣ ከዚህ በላይ ይህንን ሁኔታ መታገዝ እንደማይችል እንዲሁም ዳግመኛ ለጋዜጠኞች የውሸት መግለጫ እንደማይሰጥና ለማንም እንደማይዋሽ ነግሯት ጥሏት ይወጣል። ወዲያው ሰሊም ጓደኛውን አግኝቶ ቤቱን መጥላት እንደጀመረና ከሚራይ መፋታት ግን ቀላል እንደማይሆን ይነግረዋል። ምክንያቱም ቤተሰቦቿ በቀላሉ የሚለቁት አይነት አይደሉም። ድሮ ይገናኙበት በነበረበት ቦታ እንድትመጣ የመጨረሻ እድል ሰጥቷት እንደነበረ፣ እሷ ግን እንዳልመጣች ለጓደኛው ያስረዳዋል። ሚራይ ከድሮ ማንነቷ ተቀይራ ሌላ ሰው እንደሆነችና ፍቅር እውር ስለሆነ መጀመሪያ ላይ ማንነቷን በሚገባ ሳያይ ቀርቶ ሊሆን እንደሚችል ለጓደኛው በሐዘን ይገልጽለታል። የሰሊም ጓደኛም አብረው እንዲሄዱ ቢጠይቀውም ሰሊም ግን ወደ ቤቱ መመለስ ስላልፈለገ ለብቻው ጥቂት ጊዜ መቆየት እንደሚመርጥ ይነግረዋል።
ይሄኔ ጓደኛውም ትቶት ይሄዳል። ሰሊም የፍቺውን ወረቀት አውጥቶ እያየ ምን ማድረግ እንዳለበት ለመወሰን በሐሳብ ብቻውን ይዋዥቃል። ከቆይታ በኋላ ወደ ቤት ሲመለስ ሚራይ ገና አልተኛችም ነበረ። ሊያናግራት አስቦ የነበረ ቢሆንም መልሶ ሐሳቡን በመቀየር ምንም ሳይናገር ሊተኛ ይሄዳል። በማግስቱ የሚራይ አያት የአሽቲን ባለቤት የሞቱበት 25ኛ ዓመት መታሰቢያ ስለነበረ ቤተሰቡ በሙሉ ይሰበሰባል። አሽቲን በመታሰቢያው ላይ ባደረገው ንግግር ከሱ በኋላ ኩባንያው ለሚራይ አባት እንደሚተላለፍ ከዚያም እንደ ጥንካሬያቸው ለሚራይ ወይንም ለወንድሙ ሃሩን እንደሚሰጥ ይናገራል። በዚያውም ዕለት በነበረ የራት ግብዣ ላይ ደልሻ የተባለችና አሽቲን የሚወዳት ሴት ተገኝታ ነበረ። ነገር ግን የአሽቲን ልጅ ይልዲዝ ከአባቷ ጋር ክርክር ውስጥ ገባለች። ደልሻ የእናቷን ቦታ ለመውሰድ እንደምትፈልግና ለእናቷ ሞትም ምክንያት እሷ እንደሆነች በመናገር ትከሳታለች። ደልሻ በዚህ ተረብሻ ከመቀመጫዋ ስትነሳ አሽቲን ልጁን ተቆጥቶ ደልሻንን ለማረጋጋት ይሞክራል። በዚህም በአሽቲንና በልጁ ይልዲዝ መካከል ያለው ግንኙነት በደልሻ ምክንያት በጣም የከረረ መሆኑን እንረዳለን። ከዚህ በኋላ የይልዲዝ ጩኸትና ንዴት በመቀጠሉ አሽቲን በጣም ተበሳይቶ ከቤቱ እንድትወጣ ያዛታል። እሷ ግን እምቢ ስላለች በዚህ ጊዜ ሰሊም ጣልቃ በመግባት እንድትወጣ ያረጋጋታል። ሰሊም ለይልዲዝ ሲነግራት ሰዎች እንዲያምኗት ለምትናገረው ነገር ማስረጃ ሊኖራት እንደሚገባ ያስረዳታል። በዚህ መሃል አሽቲን ሌላ ወንድ ልጅ እንዳለውና ከቤተሰቡ ጋር ከተጣላ ስለቆየ ግንኙነቱን እንዳቋረጠ እንረዳለን። ይልዲዝ ከሄደች በኋላ ሰሊም የአባቱን የልደት በዓል ላይ ለመድረስ መሄድ ይፈልጋል። ነገር ግን አሽቲን ለስራ ጉዳይ ስለፈለገው እንዲቆይ ጠይቆታል። ስለዚህ ሰሊም የአባቱ ልደት ትቶ በግዳጅ እዛው ለመቆየት ይገደዳል። በማግስቱ ሰሊም በጣም ተጨንቆ ወደ ስነ ልቦና ሐኪም ጋር ይሄዳል። ለሐኪሙም በጣም እንደታፈነ ነፃነት እንደሌለውና የሚራይ ቤተሰቦችን ስለሚፈራ ቤቱም ከነሱ ቤት አጠገብ በመሆኑ ለመፋታት እንደተቸገረ ያስረዳዋል። መፋታት ቢፈልግ እንኳን ቤተሰቦቿ እንደ ክህደት እንደሚቆጥሩት ይገልጻል። ሐኪሙም እንዲረጋጋ በመምከር መፋታቱ የተሻለ እንደሆነ ያበረታተዋል። እንዲሁም የሚያረጋጋ መድኃኒት ይጽፍለታል። ከዚያም ሰሊም ወደ ስራ ይሄዳል። ሚራይ ግን ወደሱ መጣ ለአንድ ጉዳይ እንደምትፈልገውና አብሯት እንዲሄድ ብትጠይቀውም ሰሊም ግን እምቢ ብሏት ትቷት ይሄዳል። ሚራይ በዚህ በጣም ትበሳጫለች። ወዲያውኑ ሰሊም ወደ ወላጆቹ ቤት ሄዶ ከነሱ ጋር እራት እየበላ ደስ የሚልና ዘና ያለ ጊዜ ያሳልፋል። ለአባቱም ለልደት ስጦታ ያዘጋጀለትን ሱፍ ይሰጠዋል። አባቱም በጣም ይደሰታል። በመቀጠል ሰሊም ሚራይን ለመፍታት መወሰኑን ለወላጆቹ ይነግራቸዋል። እነሱም ተከፍተው ሐሳቡን ሊያስቀሩት ቢሞክሩም እሱ ግን በውሳኔው ይጸናል። ሰሊም ከቤተሰቦቹ ጋር ውሎውን አሳልፎ ወደ ቤት ሲመለስ ለሚራይ የፍቺውን ነገር ሊነግራት ይቆርጣል። የፍቺውን ወረቀት በእጁ ይዞ ሊያናግራት ሲሄድ ሚራይ ግን እሷ ቀድማ በጣም አስፈላጊ ጉዳይ እንደምትነግረው ትነግረዋለች። ሚራይ በጭንቅላቷ ውስጥ እጢ እንዳለባትና ሐኪሞቹ ልትቆይ የምትችለው 3 ወር ብቻ እንደሆነ እንደነገሯት ተገልጽለታለች። በዛ ቀን ወደ ኩባንያው ጣሪያ መምጣት ያልቻለችው በህመሙ ምክንያት ነገሮችን የመርሳት ችግር እየገጠማት ስለሆነ እንደሆነ ትነግረዋለች። ይሄኔ ሰሊም በሰማው ነገር ደንግጦ በድን ሆኖ ይቀራል። ወዲያውኑ የፍቺውን ወረቀት ወደ ኪሱ በመክተት አቅፎ ያጽናናታል። ስለ ፍቺ ዳግመኛ ላያነሳም ይወስናል። ሚራይ ጤናማ ምግብ ስለምትመገብና ስፖርት ስለምትሰራ ይህ ህመም እንዴት ሊመጣባት እንደቻለ ግራ መጋባቷን ስትነግረው ሰሊም ነገ አብረው ወደ ሐኪም ቤት እንደሚሄዱ ነግሮ ያረጋጋታል። በመጨረሻ ሰሊም ወደ ጓደኛው ጋር ሄዶ የሆነውን ሁሉ ይነግረዋል። ስለ ፍቺው ምንም ሊነግራት እንዳልቻለ አሁን ባለችበት ሁኔታ መፋታቱን እንደማይችልና የግድ ከጎኗ መሆን እንዳለበት ለጓደኛው ይነግረዋል። በማግስቱ ጠዋት ሰሊም የፍቺውን ወረቀት በካዝና ውስጥ አስቀምጦ ይቆልፍበታል። ከዚያም ሚራይን ቀስቅሶ አብረው ቁርስ ይበላሉ። አሁን ሁኔታው ሙሉ በሙሉ ተቀይሮ በጣም በደግነት መንከባከብ ይጀምራል። ይሄኔ ሚራይ ማንም ሰው በአዘኔታ ስሜት እንዳያይ ስለማትፈልግ ይሄንን የህመም ወሬ ከሱ ውጪ ለማንም እንዳይናገር ትለምነዋለች። ሰሊምም ላለመናገር ቃሉን ይሰጣታል። በመቀጠል አብረው ወደ ሐኪም ቤት ይሄዳሉ። ሐኪሙ ህመሙ በከፋ ደረጃ ላይ ስለደረሰ የመዳን ዕድሏ በጣም አነስተኛ መሆኑን ይነግራታል። ሰሊም በዝርዝር ለመረዳት ሐኪሙን ሲጠይቅ ሚራይ በጭንቀት ትታቸው ትወጣለች። ሰሊም እንዴት ሊረዳት እንደሚችል ከሐኪሙ ጋር ሲመካከር ሐኪሙ በዚህ ጊዜ ውስጥ ከጭንቀትና ከውጥረት እንድትርቅ ማድረግ እንዳለበት ይመክረዋል። ከሆስፒታል ሲመለሱ አብረው ወደ ኩባንያ ይሄዳሉ። ሚራይ ከሰራተኞቹ ጋር ስብሰባ በምታደርግበት ወቅት በጣም ትንሽ ስላላት ሰሊም ተጨንቆ ሊያያት ከመቀመጫው ይነሳል። ሁሉም ሰራተኞች ሁለቱ ሲያደርጉ በነበረው የፍቅርና የትኩረት አያያዝ ይገረማሉ። ከስብሰባው በኋላ ሰሊም ወደ ሚራይ ቢሮ ይሄዳል። በዚያም ጸሐፊዋ ባለችበት ቢሮ ቅዝቃዜ እንዳለው ስለተሰማው ጃኬቱን አውልቆ ቢሰጣትም
እሷ ግን ትናደዳለች። ጸሐፊዋ ከቢሮ እንደወጣች ሚራይ ሰሊምን ተቆጥታ እንዲህ አይነት ለውጥ ካሳየ ሰዎች አንድ ያልተለመደ ነገር እንዳለ እንደሚጠረጥሩና ልክ እንደ ድሮ በተለመደ ሁኔታ ሊያት እንደሚገባ ትነግረዋለች። በዚህ መሃል ሰሊም በሚራይ ፊት ቆሞ እያለ ጓደኛው ደውሎ ስለ ፍቺ ጉዳይ ምን እንደወሰነ ይጠይቀዋል። ሰሊምም ደንግጦ ወሬውን በመቀየር እናቱ ሰላም እንዲልለት በመናገር ስልኩን ይዘጋዋል። ከዚህ በኋላ ከሚራይ ቤተሰቦች ጋር እራት ለመብላት ይሄዳሉ። እናቷ ዛሃል ለሚራይ መጥፎ ንግግር እየተናገረች ወንድሟ ሀሩርን ትደግፋለች። እናቷ ሚራይን ልታሰራው ያቀደችውን አዲስ የገበያ ማዕከል ፕሮጀክት እንድታቆምና መሬቱን ወንድሟ ሆቴል እንዲሰራበት እንድትሰጠው ትጠይቃታለች። ሚራይም እምቢ ካለች ግን መሬቱን ለመቀማት ክስ እንደምትመሰርትባት በመናገር ትዝታለች። ሚራይ መሬቱ የሷ እንደሆነ በፈለገችው መንገድ እንደምትጠቀምበት በመናገር ስትከራከር እናቷን ይበልጥ ታናድዳታለች። ይሄኔ ሚራይ በንዴት እየጮኸች ለእናቷ እንደማትፈራትና ፕሮጀክቱን እንደማታቆም ትናገራለች። በዚህ ጊዜ ሰሊም ጣልቃ በመግባት ለሚራይ መከላከል ይጀምራል። ማንኛውንም የህግ ክስ ማሸነፍ እንደሚችል በመናገር እናቷን ያስፈራራታል። ከዛም ሚራይ በጣም ስለተጨነቀች ሰሊም ይዟት ይወጣል። ነገር ግን መንገድ ላይ ሚራይ ከሰሊም ጋር ትጣላለች። በእናቷ ላይ መጮህ እንዳልነበረበት በመናገር ትወቅሰዋለች። ይሄኔ ሰሊም በዚህም ይበሳጫል። ከጥቂት ቆይታ በኋላ የሰሊም ጓደኛ ወደ እነሱ ይመጣል። እነሱ እያወሩ እያለ ሚራይ ጥቂት በእግሯ መጓዝ እንደምትፈልግ ነግራቸው ትሄዳለች። ይሄኔ ሰሊም ለጓደኛው እስክትድን ድረስ እንደሚጠብቃት ከዳነች በኋላ ግን እንደሚፋታ በመናገር እቅዱን ይነግረዋል። ከዚህ በኋላ ሰሊም ስለ ሚራይ የህመም ሁኔታ ኢንተርኔት ላይ ሲያነብ ቆይቶ እዛው እንቅልፍ ይወስደዋል። ሚራይ ስትመለስ ሰሊም ስለ ህመሟ ሲያነብ እንደነበረ ታያለች። ሰሊምን በዚሁ ቅስፈት ይነቃል። ሚራይ ለሰሊም እሷ የነገረችው የሱ ሐዘኔታ ስሜት ለሷ እንደሚያሳይ ስለምታውቅ እንደሆነና የታመመችው በሽታ ለሱ ብቻ እንደነገረችው ትነግረዋለች። ምንም እንኳን ቢጣሉ እሱ ሁልጊዜ ለሷ እውነተኛ እንደሆነ ትገልጽለታለች። ሰሊምም የህክምና ሳይንስ እየረቀቀ መሆኑንና ታምር ሊፈጠር እንደሚችል በመናገር ሊያረጋጋት ይሞክራል። ሚራ ግን እስከ መጨረሻ እንደማትሸነፍና እንደምትታገል ቃል ትገባለታለች። በማግስቱ ሚራይ ወደ አንድ የሥራ ፓርቲ ትሄዳለች። እዛም ድሮ ተወዶ የነበረውን አርጃን የተባለውን ሰው ታገኘዋለች። አርጃን ወደ እሷ መጥቶ ድሮ እንዲርቃት ጠይቃው እንደነበረ እሱም ውሳኔዋን አክብሮ ርቋት እንደነበረ ይነግራታል። ሚራ ግን ያለፈውን ረስተው አዲስ ገጽ እንዲጨምሩ ጠይቃው አርጃን ከአንድ ትልቅ ባለሀብት ጋር ጥሩ ግንኙነት እንዳለው ስለምታውቅ እንዲረዳት ትጠይቀዋለች። ከዚህ በኋላ ንግግራቸውን ጨርሳ ለብቻዋ ቆማ እያለ አንዲት ሴት በድንገት ጋይታት ልትወድቅ ስትል ሰሊም በዛው ቅስፈት ደርሶ ይይዛታል። በመቀጠል ሚራይ አብራው ለስራ ከፈለገችው ትልቅ ባለሀብት ጋር ትተዋወቃለች። በዚህ ጊዜ አርጃን በንዴትና በቅናት ስሜት ከሩቅ ሆኖ ይመለከታት ነበረ። ከዚህ በኋላ አርጃን ሆን ብሎ ሰሊምን በማግኘት ከሚራይ ጋር የነበራቸውን የድሮ የፍቅር ታሪክ ያነሳበታል። ሰሊም ስሜቱን ለመቆጣጠር ቢሞክርም በሚቀጥለው ቀን ሚራይ አርጃንን ወደ እርሻ ቦታው በመጋበዟ ነገሩን ያባብሰዋል። ገችው ለወንድሟ ለሃሩን ስራ ሲባል በእናቷ ግፊት መሆኑን ትገልጻለች። ይሄኔ የሚራይ አክስት ይልዲዝ በድንገት ባህሪዋን ቀይራ መቅረቧ ሁሉንም ያስገርማል። ይልዲዝ በሰሊም ምክር ተስማምታ አባቷ አሽቲን የሚወዳት ደልሻ ላይ ማስረጃ ለመፈለግ ስለወሰነች ለአባቷም ዳግመኛ ችግር እንደማትፈጥር ቃል በመግባት መተማመን ፈጥራለች። በሌላ በኩል የደልሻ ረዳት የታዘዘችውን ሴራ መፈጸሟን በስልክ ካረጋገጠች በኋላ የእርሻው ቦታ የድንበር አጥር ተቆርጦ ይታያል። ደልሻል በዚህ በተቆረጠ አጥር በኩል የሆነ አደገኛ ነገር ምናልባት ነፍሰ ገዳዮች ወይም ደግሞ ሌላ ጥቃት ወደ ቤተሰቡ ለማስገባት ማቀዷን ይጠቁማል። አሽቲን በአርጃን ሙገሳ ተመስጦ ባለበት በዚህ ሰዓት ሁሉም አደጋ ላይ ናቸው። ይሄኔ ሚራይ ከሰሊም ተለይታ ለብቻዋ እየተጓዘች እያለ በድንገት አንድ የዱር አሳማ ሊያጠቃት ስለመጣ ትደነግጣለች። ሰሊም ግን በዚህ ጊዜ ደርሶ አሳማውን በመግደል ህይወቷን ያተርፋል። በዚህ ሰዓት አርጃን በቦታው ላይ ተገኝቶ ሁኔታውን እያደነቀ ሚራይ የወደቀባትን ስልክ ማንም ሳያየው ሰርቆ ይወስደዋል። ሰሊም ነገሩ አደጋ ሳይሆን ሆን ብሎ የተዘጋጀ ሴራ መሆኑን ስለጠረጠረ ፍተሻ ሲያደርግ አጥሩ መቆረጡንና አሳማውን ለመሳብ የሚሆን ምግብ ተቀምጦ ያገኛል። አሽቲን ድርጊቱን ማን እንደፈጸመው ለማወቅ የካሜራ ምስሎች እንዲታዩ ያዛል። በዚህ መሃል አርጃን ወደ ሚራይ ክፍል በመሄድ ስልኳን እንዳገኘው በመናገር ሊጠይቃትና ሊቀርባት ይሞክራል። ሰሊም ወደ ክፍሉ ሲገባ አርጃንን ከሚራይ ጋር በማግኘቱ ተገርሞ ስልኩን ለምን ለሱ እንዳልሰጠው ሲጠይቀው አርጃን ለባለቤቷ ካልሆነ ለማንም እንደማይሰጥ በመናገር ሰሊምን የሚያበሳጭ መልስ ይሰጠዋል። በሌላ በኩል ደልሻን አርጃን ከሚራይ ክፍል ሲወርድ ስላየችው ጥርጣሬ ያድርባታል። የሚራይ ቤተሰቦች የካሜራ ምስሉን ሲመረምሩ አጥሩ በተቆረጠበት አካባቢ ካሜራ ባይኖርም በሌላ በኩል ግን የአሽቲን ልጅ አጂብን ያዩታል። አሽቲን ልጁ በዚህ መገኘቱ ቢገርመውም
ይልዲዝ ግን አጂም እንዲህ አይነት ድርጊት ይፈጽማል ብላ እንደማታምን በመናገር ትከራከርለታለች። በዚህ መሃል ሚራይ በስልኳ ላይ ከሰሊም አባት የተደወለ ጥሪ ታገኛለች። መልሳ ደውላ ስትጠይቀው አባትየው ሰሊም የነገራቸውን የፍቺ ጉዳይ ደብቆ ለልደት ስጦታው ሊያመሰግናት እንደደወለ በመናገር ይዋሻል። በመጨረሻ ደልሻ የጥበቃ ሰራተኛውን ይልዲዝን በቅርቡ እንዲከታተላት ታዘዋለች። በሚቀጥለው ቀን ይልዲዝ የደልሻንን ማንነት ለማወቅና መታወቂያዋን ለማግኘት በድብቅ ወደ ደልሻን ክፍል ትገባለች። ሆኖም ደልሻ በድንገት ወደ ክፍሏ ስትመለስ ይልዲዝን እዛው ታገኛታለች። ይሄኔ በመካከላቸው ከፍተኛ ጭቅጭቅ ይነሳል። ይልዲዝም ይሄ ክፍል የአባቷና የሟች እናቷ ክፍል እንደሆነ በመናገር ስትቆጣ፣ በዚህ መሃል አባቷ አሽቲን ወደ ላይኛው ፎቅ እየመጣ መሆኑን ደልሻ ስለተረዳች ወዲያውኑ ይልዲዝ ልትመታኝ ነበር በማለት የውሸት ትወና ትጀምራለች። አሽቲን በበሩ ሲገባ ደልሻ በፍርሃት ተቆራምዳ ይልዲዝን ከክፍሉ ውጪልኝ ስትላት ስላየ አሽቲን በልጁ በይልዲዝ ላይ በጣም ይናደዳል። ይልዲዝ ግን እየዋሸች እንደሆነ እሷ ምንም እንዳላደረገች ብትናገርም አባቷ ግን ቃል ገብታለት እንደነበረ በመናገር ሊሰማት አልፈለገም። በመጨረሻም ይልዲዝ ይቅርታ ጠይቃው ትወጣለች። በሌላ በኩል ሚራይ ወደ ዶክተር ትሄዳለች። ከቅርብ ጊዜ ወዲህ በትንሽ ነገር ስሜቷ እንደሚነካና ባህሪዋ እየተቀየረ እንደመጣ ለዶክተሩ ትነግረዋለች። ዶክተሩም የስነ ልቦና ባለሙያ እንድታማክር ቢጠቆማትም ሚራይ ግን እሷ አብድ እንዳልሆነችና ዶክተር እንደማያስፈልጋት በመናገር በሐሳቡ ተበሳጭታ እምቢ ብላ ለዶክተሩ ባለፈው ሳምንት ከሞት ያዳናት አምላክ አሁንም በታምር እንደሚፈውሳት በመናገር በድፍረት ተናግራው ትወጣለች። ሚራይ ወደ ቤት እንደተመለሰች ከአርጃን ጋር በስልክ ስትነጋገር ሰሊም ይሰማታል። ሚራይ ከአንድ ትልቅ ባለሀብት ጋር እንዲያገናኛት አርጃንን እየጠየቀችው ነበረ። አርጃን ግን ሆን ብሎ ቀጠሮውን በሚራይና በሰሊም የጋብቻ በዓል ቀን ላይ እንዲሆን ያደርጋል። ስለዚህ ሚራይ በስራዋ ስኬታማ ለመሆን ስትል የጋብቻ በዓል ግብዣቸው እንዲሰረዝ ሰሊምን ጠይቀዋለች። ሰሊምን በዚህ ነገር በጣም ይከፋል። በሌላ በኩል የሰሊም ወንድምና እህት ስለ ፍቺው ጉዳይ ሊያናግሯት ወደ ሚራይ ቢሮ ቢመጡም ሊነግሯት ግን አልደፈሩም። በመጨረሻ ሚራይ ከባለ ሀብቱ ጋር ለመገናኘት ከአርጃን ጋር የተቀጣጠሩበት ቦታ ብትደርስም አርጃን ባለ ሀብቱ ቀጠሮውን ሰርዟል በማለት ይዋሻል። ሚራይም ለስራ ስትል የጋብቻ በዓሏን በመሰረዟ በራሷ ትናደዳለች። እህቱ ለሚራይ ስለ ፍቺው ጉዳይ የሚገልጽ መልእክት መላኳን ሲረዳ በጣም ይደነግጣል። ምክንያቱም ሚራይ እስካሁን ስለ ፍቺው የምታውቀው ነገር የለም። መልእክቱን ሳታየው ለማጥፋት ደጋግሞ ቢደውልም አርጃን ስልኳን ዘግቶ ስለነበረ ሊያገኛት አልቻለም። አርጃን ሚራይን አላስፈላጊ መጠጥ እንድትጠጣ በማድረግ ራሷን እስክትስት እንድትጠጣ ያደርጋታል። አርጃን ሚራይን ወደ ቤት ሲመልሳት ሰሊም በሁኔታው ተቆጥቶ ወደ ክፍሏ ይዟት ይገባል። ሚራይ በሌለችበት ቅስፈት ሰሊም ስልኳን ለመክፈት ሲሞክር ልጅ ልትወልድ አስባ በነበረውና ካረገዘች በኋላ በጠፋው ልጇ የልደት ቀን ፓስወርድ ስልኳ ይከፍተዋል። ስለዚህ ሚራይ መልእክቱን ሳታየው ሰሊም በፍጥነት ያጠፋዋል። ይሄም ሚራይ ቀደም ሲል ልጅ አታ እንደነበረና ያ ክስተት አሁንም ድረስ በስነ ልቦናዋ ላይ ትልቅ ጠባሳ ጥሎ ማለፉን ያሳያል። ከዚህ በኋላ ይልዲዝ የደልሻንን መታወቂያ በስውር በመቅረጽ ማንነቷ እንዲመረመር ለሚያውቃት ሰው ትልካለች። የተገኘው ውጤት ግን አስገራሚ ነበረ። ደልሻን በመጀመሪያዎቹ 27 የህይወት ዓመቷ የት እንደነበረች የሚገልጽ ምንም አይነት የትምህርትም ሆነ የነዋሪነት ማስረጃ የላትም። በተጨማሪ ገንዘቧን በሙሉ አሜሪካ ለምትገኝ ሳራ ለምትባል ሴት እንደምትልክ ይታወቃል። በዚህ መሃል አርጃንና ደልሻ ሰሊምና መላውን የአሽቲንን ቤተሰብ ለማጥፋት እያሴሩ መሆናቸውን በንግግራቸው ይታወቃል። ከዚህ በኋላ አጂም ደልሻ እሱና አባቱ እንዲታረቁ በሚል ሰበብ ጠርታው እንደነበረና እዛ ሲደርስ ግን አባቱ ሊያየው እንደማይፈልግ በመናገር እንደመለሰችው ለሰሊም ይነግረዋል። ደልሻ ድርጊቱን ብታስተባብልና አሽቲን ቢያምናትም ሰሊም ግን ይልዲዝ የነገረችውን መረጃ ጨምሮ ደልሻ አደገኛ ሴራ እያዘጋጀች እንደሆነ ሙሉ በሙሉ ያምናል። በሌላ በኩል ሰሊም በሚራይ የሕክምና ሪፖርት ላይ የጀርመን ሐኪሞች ተስፋ እንዳለ ማሳወቃቸውን ይነግራታል። ይሄም የሚራይ የመኖር ተስፋ እንዲለመልም ያደርጋል። በመቀጠል የሰሊም አባት በምርጫ ወቅት እንዲደገፉ ለማድረግ ሚራይ ለብቻ ወደ ገጠር በመሄድ ለነዋሪዎቹ ስጦታ ታከፋፍላለች። ሆኖም ሚራይ በድንገት ስልኳን አስቀምጣ በመጥፋቷ ሰሊም በጭንቀት መፈለግ ይጀምራል። በሌላ በኩል ይልዲዝ በቤተሰቡ ፊት ትልቅ ሚስጥር ታወጣለች። እውነተኛዋ ደልሻን መሞቷን የሚያሳይ የመቃብር ቪዲዮ በማሳየት አሁን አብራቸው ያለችው ሴት ሌላ ሰው መሆኗን ታረጋግጣለች። ይህም በአሽቲንና በመላው ቤተሰቡ ላይ ትልቅ መደናገጥ ሲፈጥር ደልሻ ማንነቷ በመታወቁ በጣም ትረበሻለች። ደልሻ ትኩረትን ለማስቀየር ስትል የታመመች በመምሰል በቢሮ ውስጥ ድምጽ የሚቀዳ መሳሪያ እንዳገኘች ለአሽቲን ትነግረዋለች።
የአሽቲን ሰዎች መሳሪያው ከሰሊም ክፍል ጋር የተገናኘ መሆኑ ሲያረጋግጡ አሽቲን በሰሊም ላይ በጣም ተቆጥቶ የሰሊም ካዝና እንዲሰበር ያዛል። በዚህ መሃል የሚራይ ወንድም ሃሩን ራሱን ስቶ ወድቆ ወደ ሆስፒታል ስለተወሰደ እዚያም በሰው እጅ በተቀነባበረ መርዝ መመረዙ ይታወቃል። በሌላ በኩል ሰሊም ሚራይን በጎዳና ላይ በድንጋጤና ባለማስታወስ ሁኔታ ውስጥ ሆና ያገኛታል። ሰሊምም አቅፏት በማረጋጋት በጀርመን ያሉት ሐኪሞች ተስፋ እንደሰጧቸውና ሁሌም ከጎኗ እንደሚሆን በመንገር ወደ ቤተሰቦቹ ቤት ይዟት ይሄዳል። ደልሻ አሁንም በውሸት ትወናዋ አሽቲንን ለማሳመን ስለቻለች ስለ መቃብሩ ስትጠየቅ በወጣትነቱ አንድ ሰው ያሳድዳትና ያጠቃት ስለነበረ ራሷን እንደሞተ ሰው እንዳስቆጠረች በመናገር ተዋሻለች። አሽቲንም ይሄንን ነገር ያምናታል። በሌላ በኩል ይልዲዝ በሆስፒታል ውስጥ ሰሊምና ሚራይን በአጋጣሚ ታገኛቸዋለች። ሰሊምም ሚራይ በጭንቅላቷ ውስጥ እጢ እንዳለባትና በሽታዋ ከባድ እንደሆነ እውነቱን ይነግራታል። ይልዲዝም በድንጋጤ ብትዋጥ ለሚራይ ስትል ጥንካሬ ለማሳየት ትሞክራለች። በቤተሰቡ ቤት ግን ትልቅ ችግር ይፈጠራል። አሽቲን የሰሊምን ካዝና ሰብሮ ሲከፍት የፍቺ ወረቀቱን አግኝቷል። ይህም ሰሊም ሚራይን ለመፍታት እያሰበ እንደሆነና ቤተሰቡን ሲሰልል እንደነበረ ስለሚያሳይ አሽቲን የበለጠ ይቆጣል። ይልዲዝ ሰሊምን ለመከላከል ብትሞክርም ሚራይ በዚህ አስቸጋሪ ሰዓት ወደ ቤቱ ትመጣለች። ሚራይ ወደ ቤት ስትገባ ቤተሰቦቿ ሰሊም እየሰለላቸው እንደሆነ ይነግሯታል። እናቷ በሰሊም ካዝና ውስጥ ያገኘችውን የፍቺ ወረቀት ታሳያታለች። ሚራይ በድንጋጤ ብትዋጥም ሰሊም ጋር ስትሄድ እሱ የጋብቻ ባህላቸውን ለማክበር ዝግጅት አድርጎ ይጠብቃታል። ሆኖም ሚራይ የፍቺ ወረቀቱን አሳይታው ስታለቅስ ሰሊም ሊፈታት አስቦ እንደነበረ ያምናል። ሚራይ የወረቀቱን ቀን ስታየው በሽታውን ባወቀበት ቀን የተጻፈ መሆኑን ትረዳለች። ይህም ልቧን በጣም ይሰብረዋል። በሌላ በኩል አርጃንና የሃሩን ሚስት ሚስጥራዊ ግንኙነት እንዳላቸው ይረጋገጣል። አርጃን የሰሊምን ካዝና ሰብሮ የፍቺ ወረቀቱን ፎቶ ያነሳውና ድምጽ መቅጃውን የደበቀው በሃሩን ሚስት እርዳታ እንደነበረ ይታወቃል። አርጃን የፍቺውን ዜና ለጋዜጠኞች በማሰራጨት ስማቸው እንዲጠፋ ያደርጋል። ሰሊም ግን ወደ አሽቲን በመሄድ የድምጽ መቅጃውን እሱ እንዳላስቀመጠ በመናገር ይከራከራል። አሽቲንም እውነቱ እንዲወጣ የ3 ቀን ጊዜ ይሰጠዋል። በቀጣይስ ምን ሆነ ምን ተፈጠረ ለሚለው መልስ በክፍል 2 እና በመጨረሻው ክፍል ስለምንገናኝ ቻናሉን ሰብስክራይብ በማድረግና የደውል ምልክቷን በማብራት ቤተሰቡን ተቀላቀሉ።